ሶስት ህይወት ቀያሪ ነጥቦች። ሶስቱንም እስከ መጨረሻው ሰምታችሁ የምትተገብሯቸው ከሆነ ህይወታችሁ የማይቀየርበት ምንም አይነት ምክንያት የለውም። የስኬት በሮች በጣም ብዙ ናቸው። ከብዙዎቹ በአንዱ ጸንተን መቆም ካልቻልን ስኬት የሚባለው ነገር ህልምና ሀሳብ ሆኖ ነው የሚቀረው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የተከበራችሁ የሕስና ቻናል ቤተሰቦች ህይወታችሁን ለመቀየር የሚጠቅሙ ነጥቦች የሚለው ርዕሳችን እንደቀጠለ ነው። እንግዲህ በጣም እየበዛን ነው። ክበሩልኝ፣ አመሰግናቸዋለሁኝ። ፈኢን ሸከርቱም ለአዚደነኩም ብሏል ጌታችን አላህ። ካመሰገናችሁኝ ጨምራችኋለሁ ብሏል እና እኔም ካመስጋኞች መሆን አለብኝ ማለት ነው። አሁንም ከተመቻችሁ ሰብስክራይብ እያደረጋችሁ እንቀጥላለን። ካልተመቻችሁ ግን እንዳታደርጉ ማለት ነው። ነጥብ አንድ፣ ህይወታችንን ለመቀየር የሚጠቅመን ውዱህ አልሀደፍ፣ ግባችን ግልጽ መሆን አለበት። ለምን እንደምናደርግ ለምን እንደፈለግ ነው ግልጽ መሆን መቻል አለበት። ከሰዎች ኮርጀን ከሆነ ሲደክመን እንተዋለን። የሆነ ተሐዲያት ሲያጋጥመን እንተዋለን። ሌሽ የኛ ፈናችን አይደለማ፣ የነዛኞቹ ደግሞ ፈናቸው ነው። እናንተ ከራሳችሁ ለማውጣት ሞክሩ ማለት ነው። ጉዳችሁን ወቁት። በቃ ራሳችሁ ጋር ቁጭ ብላችሁ ስብሰባ ጥሩ ራሳችሁን ማለት ነው። ምሬን ነው የማወራችሁ። ከራሳችሁ ጋር ቁጭ ብላችሁ ራሳችሁን ጠይቁ። የምር ድሮ ስናለቅስለት የነበረው ነገር እንኳ ራሳችን ጋር ስንገናኝ ራሳችን ጋር ስንተዋወቅ በጣም ነው የሚያስቀን። የምር እኔ ለራሴ ድሮ ሳለቅስበት የነበረው ነገር አሁን ትዝ ሲል በጣም ነው የሚገርመኝ። እንዴ ፈልጌው ነበር አይደለም፣ አልፈልገውም፣ ግን ለምን በቃ አለ አይደለ ከሰዎች ስላየን ነው። እና የእነሱ ፈናቸው ስለሆነ እንዳልኳቸው ምንም ቢሆን አይተውትም። ሲጀመር ድካሙ ለነሱ ጣዕም አለው፣ ደስታ አለው። የእናንተ ደግሞ ፈናችሁ ስላልሆነ ከራሳችሁ ያገኛችሁ ስላልሆነ የሆነች ተህድያት ወይም ደግሞ ፈተና ሲያጋጥማችሁ ትተውታላችሁ፣ ታቆሙታላችሁ ማለት ነው። እና ከውስጥ ወደ ውጭ መኖርን እንልመድ ማለት ነው። ከውስጥ ወደ ውጭ እንጂ ከውጭ ወደ ውስጥ አይደለም። ከውስጣችን በቃ እኛ ፈልገን መሆን አለበት የሆነ ነገር የምናደርገው። ቆይ አሁን አንቺ የምታደርጊው ነገር እቅድሽ ለምንድን ነው? እሱ እቅድሽ ያቀድሽው ልታገቢ ያሰብሽው ለምንድን ነው? ህልምሽ ምንድን ነው? የምታገቢበት አላማሽ ምንድን ነው? በግልጽ እኮ ማወቅ አለብሽ። ቤተሰብ ቁጭ ብለሽ ቀረሽ ስላለሽ ነው ወይስ ደግሞ የምታገቢበት ሰዓት ስለደረሰ ህልምሽ ማድረግ አለብኝ ያልሻቸው ነገር ስለሆኑ ነው? ወይስ ደግሞ አንድ ሁለት ማወቅ አለብሽ። የሆነ ነገር የሆነ ቦታ ላይ ቤት ልትሰሪ ያሰብሽው ለምንድን ነው? ያ ቦታ ምን ስለሆነ ነው? ራስሽን እያንዳንዱ ነገር መጠየቅ አለብሽ ማለት ነው። እና የመጀመሪያው ውዱህ አልሀደፍ፣ ግባችን ግልጽ መሆን አለበት። ምክንያታዊ መሆን አለብን ለምን እንደምናደርጉ ማለት ነው። ምክንያታዊ ከሆን አናቆመም። ገብታችኋል? አንደኛ ይሄ ነው እንዳትረሱት ማለት ነው። ሁለተኛ አልጁህድ ፊል ሀደፍ፣ ግባችን ላይ ጥረት ማድረግ አለብን ማለት ነው። የፈለገ ቢሆን በነገራችን ላይ ሳይንቲስቶች ናቸው የሚሉት እንግዲህ የሆነ ነገር ለ21 ቀን ከደጋገም ነው የእኛ ማንነት ይሆናል። እኛ ልንተወው እንኳ ብንል አእምሯችን እሺ አይልም እና ካልተገበር ነው በስተቀር ማለት ነው። ቡና ሱስ እኮ ቡና እኮ መራራ ነው። ቡና ይመራል፣ ግን ስንደጋግመው ድምፅ አለ እንግዲህ ሀባይቢ ያውፉ ትሉኛላችሁ። ኤዲት ማድረግ ደግሞ ገና አልለመድኩም። ድምፆችን ማውጣት አጠር ለማድረግ ሞክራለሁ። ስለዚህ መደጋገም አለብን ያን ነገር ማለት ነው። ምሳሌ 10 ደቂቃ የሚፈጅብን ከሆነ የሆነ ችግር ካጋጠመን፣ ከታመምን፣ ከደከመን 5 ደቂቃ እንኳን ቢሆን ማድረግ አለብን። ብቻ ግን ማቋረጥ የለብንም፣ መጣር አለብን ማለት ነው እስከምንደርስ ድረስ። ገብታችኋል? ፀሐይ በአንድ ጊዜ እንደማትወጣው ሁሉ እኛም ደግሞ በአንድ ጊዜ እኮ እንድረስ ማለት የለብንም። ቀስ እያለች ነው ፀሐይ የምትወጣው የምታበራው። ገብታችኋል? የምትሞቀው ቀስ ብላ ነው። አንቺም ቀስ እያልሽ ትደምቂያለሽ፣ ቀስ እያልሽ ታድጊያለሽ። ብቻ ግን እንዳታቋርጪ ማለት ነው። طيب
እንዳታቋርጭ። ጽናት ይኑርሽ የፈለገ ቢሆን ማለት ነው። ምንድነው መትጋት አለብሽ። ሶስተኛ ነው ጽናት፣ ሶስተኛ ጽናት ነው እንግዲህ በዛ ነገር ላይ መጽናት እስከ መጨረሻው ድረስ። ሰዎች ያሉሽን ቢሉሽ ቢመር ቢጣፍጥ ይሄ በቃ እሷ እኮ በዚህ አትደራደርም የምትባይበት ነገር መኖር አለበት በህይወታችን። በነገራችን ላይ ያንም ይህም ጋር ለመስማማት አንሞክር። እነዛኞቹ አዎ ይሄ እኮ ጥሩ ነው ስላሉ አዎ ጥሩ ነው አብረሽ አንቺም ላለመለየት፣ ይሄ የጀግና ሴት አቋም አይደለም። በቃ የራስሽ ምርጫ ይኖርሽ የምትጸኒበት። እንደዚህ አይነቱ ነገር ትወጃለሽ? እማወጂ ከሆነ አይ አልወድም። 100 ሴት ተደርድረው አረ እንወዳለን ይሄ እኮ ቆንጆ ነው ጥሩ ነው ቢሉ አንቺ ሀሳብሽን አትቀይሪ። በቃ እሷ እኮ ጽኑ ናት መባል አለብሽ። እሷ ባመነችበት ነገር ላይ ጽኑ ናት። እና እኔ በጣም ማደንቃት ልጅ አለች እዚህ እኔ ጋር ስራ ምሰራ ነበረች እና የፈለገ ቢደክማት ኪታቧን ሳትቀራ አትተኛም። የፈለገ ቢሆን በቃ ይሄ ጽናት ነው። አያችሁ አይደል? አትደራደርም እሷ። በነገራችን ላይ የትዳር አጋርሽ ራሱ የሆነ የማትደራደሪበት ነገር ሲኖር ያከብርሻል። ሀሳብሽን ለቀቅ፣ ጨበጥ ለቀቅ። እኔን ቅር እንዳይለኝ ይሄን ትታያለሽ፣ ያንኛውን ቅር እንዳይለው ያንኛውን ትታያለሽ። ለመመሳሰል ትሞክሪያለሽ። በልብስም ሊሆን ይችላል። በጣም ይገርመኛል። አንዳንድ እህቶች የሆነ ልብስ አትወደውም፣ አያምርባትም። ነገር ግን ሰዎች ስለለበሱት ብዙ ብር ጥላ ትገዛዋለች፣ ትለብሳለች። ሌሽ ለመመሳሰል ማልክ ደኸል ያኒ ሰዎች እንደ ሰዎች አትኑሪ፣ እንደ ራስሽ ኑሪ፣ አታስመስይ። በቃ ገብቷቸዋል። ዛሬ እንግዲህ ያው የታላቅ እህት ስድብ ነው። ታናሾችም ካላችሁ ማለት ነው፣ ታላቆችም ካላቸው ቁንጣጣ በሉት እንግዲህ ማለት ነው። ምሬ ነው ወላሂ። እኔ ድሮ እንደዚህ ነበርኩ። አንቺም ጋር እመሳሰላለሁ፣ ልባባም ጋር እመሳሰላለሁ፣ ኸዲጃም ጋር በቃ እንደዛ ነበር። እንደዚህ አይነት ህይወት ሙምል ነው ወላሂ። ይጠፍሽ ተውት። በቃ የራሳችሁ አቋም የራሳችሁ ማንነት ስታደርጉም ለሰዎች ምንም አትፈልጉ፣ ስትናገሩም ያኒ እስተርኹ ያ በናት ረጋ በሉ። በቃ ህይወትን ቀለል አድርጋችሁ ኑሯት። የፈለገ ውድ ልብስ ቢሆን አንቺ ማትወጂው ከሆነ የማያምርብሽ ከሆነ አትልበሽ። እንዴ ለምን የአቡ አሸራ የሚያምርብሽ ከሆነ እሱ ልሽ አለብሽ። ይህን ስልሽ ደግሞ ትልቅ ጉዳይ ትልቅ ቦታ ላይ የአቡ አሸራ ሮብ ለብሰሽ ይጃሉሽ። እሱን አላልኩም፣ ግን አንመሳሰል። የምር ሰዎች ጋር አንመሳሰል። በድን ጉዳይ ከሆነ ግን መመሳሰል ሳይሆን መብለጥ አለብን። በሃይማኖትሽ ጉዳይ ከሆነ አው የበላይሽን እንዴት አድርጋ ነው ቁርአን የምቀራው? እንዴት ነው አረበኛዋ? እሱን በቃ ኮርጂ፣ በደንብ አድርገሽ ኮርጂ። መጀመሪያ እንዳኮርጂ ብዬሽ ነበር አይደለም? ቁጥር 1 ላይ አይ እንደዚህ አይነት ቦታማ ኮርጂ። ሰዎችም ወድቀው የተነሱ ሰዎችን ኮርጃቸው። ወድቃ የተነሳች እህትሽ እንዴት እዛ ቦታ ላይ እንደደረሰች አቀበቱን ቁልቁለቱን ሁሉንም አልፋ ስኬት ላይ እንዴት እንደደረሰች ጠይቂያት፣ ኮርጃት። አንቺም ጣሪ ማለት ነው። እና መኮረጅ ያለብንን ነገር ለይተን እንወቅ ማለት ነው። ነፃ እንሁን። የማንንም አድናቆት የማንንም ምጎሳ አንፈልግ። ነፃ እኮ ነን እኛ። ስንወለድ ራቁታችን አይደል የተወለድነው? እኛ እያልን እየጮህ ነው። የሰው ይሉኝታ ምናምን የሚባል ነገር የለም። ነፍስ ስናቅ ነው ነገራቶች ይወረሩን ማለት ነው። ይሄ በቃ እኔ በልጥ እነዛን ዝቅ የኛን ከፍ። በጣም እኮ ነው የሚገርመኝ። የሌሎቹን ዝቅ የራሳችንን ከፍ እንዳንበለጥ መጣር የሆነ ነገር በቃ ከነሱ በላይ እሱ ምንም አይጠቅመሽም። አንቺ ጋር ከተፎካከርሽ ብቻ ነው የምትጠቀመው። ስትናገሪም ለራስሽ ብለሽ ስታደርጊም ራሳችሁን ሆናችሁ ኑሩ። አህባቢ ወላሂ ራሳችሁን ሆናችሁ ኑሩ። የምትኮርጁትን እና የማትኮርጁትን ለዩ። እንግዲህ ዛሬ ያው ኮስታራ ናት እንዴ እያላችሁ ይሆናል። እና የሚኮረጀው እና የማይኮረጀውን ለይተን እንወቅ። አንደኛ ምንድን ነው ብያችኋለሁ፣ ህይወታችንን ለመቀየር
እስኪ ሶስቱንም እንደምትተገብሩት ንገሩኝ ማለት ነው። አንደኛ ውዱህ አልሀደፍ ግባችን ግልጽ መሆን አለበት። ሁለተኛ አልጁህዱ ፊል ሀደፍ ግባችን ላይ ጁህድ ማድረግ ጥረት ማድረግ ማለት ነው ዲካ ድረስ። ሶስተኛ አልስቲምራሪያ ጽናት መኖር ማለት ነው። ጽናት መኖር መቻል አለበት። ጥረትና ጽናት ምንድነው? ጥረትና ጽናት ልዩነት አላቸው አይደለ? ጥረት መጓዝ ነው። በጉልበት የሚደረግም ሊሆን ይችላል። ሰዎችን እየጠየቅንም ሊሆን ይችላል። ይሄ የአካል እንቅስቃሴ ሊሆን ይችላል። ጽናት ደግሞ የፈለገ እንቅፋት ቢመታን፣ ብንወድቅ፣ ብንነሳ፣ ብንታመም ጽናት ካልሆን በስተቀር ማለት ነው እማንተወው ነገር ማለት ነው። የማናቋርጠው ነገር ይሄ ምን ይሆናል ብያችኋለሁ። ከደጋገምነው ለ21 ቀን የእኛ ማንነት ነው የሚሆነው። እኛ እንተወው ብንል እሱ አእምሯችን ራሱ ይጎተጉተናል። ልክ እንደ ቡና ሱስ ማለት ነው። የሚመራውን ቡና ስንደጋግመው ነው የኛ ሱስ የሆነው የጣፈጠን ማለት ነው። እና የትኛውም ህልም ከደጋገምነው ምን ይሆናል? የኛ ማንነት ነው የሚሆነው ማለት ነው። እና የአረብ ሀገር እህቶቼ በተለይ ማለት ነው ውዶቼ ጠንክሩልኝ፣ ጀግኖች ሁኑ፣ አትታለሉ። ማታ ስለ ትዳር የሆነ ቦታ ላይ ውይይት ነበር እና ሁላችሁም ትኖራላችሁ ብዬ አምናለሁ። ብዙዎቹ ባል ቤትሽን በስሜ ካላጋራሽኝ የሚል ነው እና ብዙ እህቶች ከወደድኩት ምን ችግር አለ ገንዘቡን ሰርቻ አይደለም እንዴ ያመጣሁት የምትሉ አላችሁ። ይህ ሀቂቃ እኔ እንጃ። ይህ ሰው እኮ ባዳ ነው። ለባልሽ እኮ ብታደርግለን ምንም ችግር የለውም። ግን በስሜ ቤቱን በስሜ ካላደረግሽ እንደዚህ መሆን የለበትም ካለሽ እኮ አንቺን ብሎ አይደለም የመጣው ገንዘብሽን ብሎ ነው ማለት ነው። ሲጀመር ድርድር ከገባ ወንድ ልጅ ይሄን ካደረግሽ አብረን እንቀጥላለን፣ ይሄን ካላደረግሽ ደግሞ አንቀጥልም ካለ አለቀ ነገሩ። በገንዘብ ዙሪያ ማለት ነው። በሌላ ምሳሌ የማይወደውን ነገር አታድርጊ ካለሽ ማድረግ የለብሽም። በገንዘብ ዙሪያ ግን አይመለከተውም እኮ ያ ጀማ። አርጃሉ ቀዋሙን አለ ኒሳ፣ ወንዶች እኮ ናቸው ለሴቶች ቋሚ እንጂ ሴቶች አይደሉም። ስለዚህ እኔ ከወደድኩት ለማፈቅረው ባሌ ምን ችግር አለ ቤት በስሙ ባደርግለት? ችግሩማ ምን መሰለሽ? አንቺን አውጥቶ ሌላይቱን አግብቶ ያስገባበታል ማለት ነው። እሱ ብቻ አይደለም ያገባሽው ወንድ የእውነት ጠንካራ ወንድ ነው አይደለም የሚለው እኮ ፈተና ይጥለዋል። እሱ ጥሩ ግሮ አንቺን ማስደሰት እንጂ ትክክለኛ ወንድ የሚፈልገው ካንቺ ያንቺን ንብረት ወደ እሱ ስም ማድረግ አይፈልግም። ስለዚህ ራሳችንን እንመርመር ውድ እህቶቼ። ይሄ ካፈቀርኩት የሚባል ነገር ማለት ነው በራስ መተማመን የሌለን ልጆች ነን እንዴ። አንቺ እኮ ጌታሽን አጥብቀሽ ያዢ፣ ከዛ ራስሽ ጋር ተስማሚ፣ ራስሽ የምትፈልገውን ነገር አድርጊላት። ከዛ በኋላ እኮ ንግስት አድርጎ የሚይዝሽን ባል ነው የምታገቢው። ምክንያቱም ያን ያክል ተዓልቅ የለብሽማ። ነገር ግን ራሳችንን ማንወድ ልጆች ውዴታን ከውጭ ስለምንፈልግ ከወደድኩት ማፈቅረው የሚያፈቅረኝ ከሆነ ቤቱን ይውሰድ። ሀቢብቲ ስንት ዓመት ሙሉ የለፋሽበትን ለአንድ ወንድ ሰተሽ እሱ ገለል ሲል እስኪሰቢው እና ራሳችንን እንቆጣጠር። ውዴታ ፍቅር የሚባለው ነገር ሌላ ነገር ነው። ገንዘብ የሚባለው ሌላ ነገር ነው። ሴት ልጅ እኮ ወጥታ ሰርታ እንድታመጣ ለወንድ አልተፈቀደም፣ አልታዘዘም። ወንድ ነው ሰርቶ እንዲያመጣ የታዘዘው እንጂ ሴት አይደለችም። እንደውም ደግሞ አንቺን ሳያገባሽ በፊት የነበረውን ንብረትሽን በስሜ የኔ ስም ጨምሬ ካለሽ ይሄ እኮ በቃ አለቀ። እናቶቼ ሩህ እንዝራ ነው የሚባለው። እንጠንቀቅ፣ እንወቅ፣ በቃ እንማር። ስልካችንን እንጠቀምበት። ብዙ ትምህርቶችን እንማራለን፣ ራሳችንን እንቀይራለን። ስደት ለኛ ትምህርት ቤት መሆን አለበት። ገንዘብ ብቻ ሳይሆን በቃ ራሳችንን መቀየር መቻል አለብን። እና ወይኔ ዛሬ ተንጨረጨርኩባቸው። ይቅርታ አድርጉልኝ። እስካሁን ድረስ እኔ ጋር ከሆናችሁ ሰብስክራይብ ማድረግ፣ ላይክ ማድረግ እንዳትረሱ። ያው በጣም እየበዛን ያው ዘና ላድርጋችሁ ብዬ ነው። ሁልጊዜ መኮሳተር ጥሩ አይደለም። ሱብሓነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሀ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።